ይደርስብሻል። ህግ ላንቺ አይቆምልሽም ማለት አይደለም። ህገ ወጥ ሆነሽ ግን የህግ ከለላ ስትፈልጊ እንደዚህ አይነት የመደፈር ጥቃት፣ ሌሎችም አደጋዎች ሲደርሱባችሁ ልትደውሉባቸው የምትችሉትን ስልኮች ያዙ። ፖሊስ ነምበር፣ ሌበር ኦፊስ አስቀምጥላችኋለሁ እዚህ ቪዲዮ ላይ። ሌበር ኦፊስ ስፔሻሊ ዩኤኢ ኢማራት ላይ ያላችሁ የሌበር ኦፊስ ቁጥር። ሌበር ኦፊስ እንደዚህ አይነት ኢመርጀንሲ ኬዞችን የሚያስተናግድ አይመስለኝም። የተለያዩ የደሞዝ ሌሎች ኬዞች ሲኖርባቸው እዛ ደውላችሁ አረብኛም እንግሊዘኛም የምትችሉ ሰዎች መስተናገድ ትችላላችሁ። ቋንቋ የማትችሉት ደግሞ በትራንዚት የሚያደርጉ ሰዎች አሉ። በቀጠሮ ትስተናገዳላችሁ። ስለዚህ እንደዚህ አይነት ጠቃሚ ቁጥሮችን ስትጠፉ ይዛችሁ ጥፉ። ስፔሻሊ የኢመርጀንሲ የፖሊስ ቁጥር ያዙ። አስቀምጥላችኋለሁ እዚህ ቪዲዮ ላይ ኢመርጀንሲ የምትደውሉበትና ሌበር ኦፊስ የምትደውሉበትን። እንደዚህ አይነት ጥቃት ሲደርስባችሁ አለርት መሆን አለባችሁ። በቃ አእምሯችሁ ኦፕን ሆኖ አክቲቭ ሆኖ ምንም አይነት ሰው የሆነ ነገር ያደርስብናል ብላችሁ ስትጠራጠራችሁ ከቻላችሁ ራሳችሁን ፕሮቴክት አድርጉ፣ የሆነበት ሽፍት አድርጉ። ካልቻላችሁ ጥቃቱ አፍጦ ከመጣ ግን በቃ ፋይት ማድረግ አለባችሁ። ለፖሊስ ደውሉ፣ ያንን ሰው አስይዙ፣ ራሳችሁ መዳገር ትሄዳላችሁ። ከተቻለ ወረቀታችሁን የምታስተካክሉበት ሚንስ ሊፈጠር ይችላል። የሚረዳችሁ ሰው ካለ ማለት ነው። ይቅርታ እና ይህንን ለመናገር ነው የመጣሁት። እዚህ እህቴ ላይ በደረሰው ነገር በጣም እንደ ሰው እንደ አረብ ሀገር ሴትም ከልቤ ነው ያዘንኩት። በጣም ከልቤ፣ እውነቴን ነው የምላችሁ፣ ማምላክ ከልቤ ነው ያዘንኩት። ምክንያቱም እዚች ልጅ ላይ የደረሰባት የስነ ልቦና ጉዳት፣ አካላዊ ጉዳት ያገግማል። አካላዊ ጉዳት ያበጠው ፊቷ፣ ይሄ ያባበጠው የበለዘው ምናምን ነው። ባይ ዘ ታይም ሪከቨር ታደርጋለች። ሺ ዊል ቢ ፋይን ሆፕፉሊ። ግን ጭንቅላቷ ላይ የሚፈጠረውን ጠባሳ ግን ማንም ሊያድንላት አይችልም። ቤተሰቦቿን፣ ድሃ ቤተሰቦቿን ልትረዳ፣ ምናልባትም ልጅ ይኖራታል፣ ለልጇ ዳቦ ልትገዛ፣ የተቸገረች አክስቷን፣ የተቸገረ አጎቷን፣ ጎረቤቷን፣ በቃ የአረብ ሀገር ሴት ጎረቤት ሳይቀር ነው የምትረዳው። ያንን ልታረግ የመጣችን ሴት በዚህ መንገድ አስገድዶ ደፍሮ ደብድቦ፣ እኔ ምን አይነት ሂውማኒቲ ላይ እንደደረሰ ሰው አላውቅም። ለዛውም ኢማራት የምትባል ቅድም ጥቀሽላችኋለሁ ዝም በስተት የማያልፍባት ሀገር ላይ እንደዚህ አይነት ወንጀል መስራት የምን አይነት ጭንቅላቱ የደረሰበት የድድብና ጥግ ነው የግለሰብ የሚያሳየው። እና ፕሊስ ከእንደዚህ አይነት ሰዎች ራሳችሁን ጠብቁ። ስደት ላይ ያለውን በሙሉ እሱ እግዚአብሔር መድኃኒዓለም ከክፉ ነገር ይጠብቀን፣ ክፉ ነገር አያሰማን በሀገራችን